ኧረ ታቦሽ ታቦ ግን ታቦ ያለ ፕሮግራምና አታት ናዶንም አታደቆንም አታት በሆነው ወበሩ ዝም ብለሽ አታውሪ እያ ሙጥጥ ቃር አንዝረች ግን አመሰግናለሁ ችግሬ ነው የዋን ቃር ደግሞ ኖትሁ ዝም ብለሽ አታውሪ ይሄን የቁርአን ቅሪ ብትባይ አሊፍ አታውቂም እስኪ አንድ አንቀጽ ቁርአን ቅሪልንና እኔ 1000 ብር እሸልምሻለሁ ልብ አድርጎ 1000 ብሩ ያው ልሸለም ነው ማለት ነው ያው ለኸይር ነገር ስለጋበዝከኝ ነው እንጂ በብር ጋብዘኸኝ መጥፎ ነገር ስሪ ብትለኝ አልሰራም ይሄ ቁርአን ስለሆነ ግን ልሞክር ከተሳሳትኩም ታርሙኛላችሁ ችግር የለውም ከ30 ጁዝ ቁርአን በጣም የምወዳቸው ሁሉም የቁርአን አያ ይወደዳል የቁርአን ምዕራፍ ይወደዳል በጣም የምወዳቸው ደግሞ ሱረቱል ዩሱፍና ሱረቱል ሶፍ ነው እሱ ያለኝ አንድ አንቀጽ ከቀራሽ 1000 ብር እሸልምሻለሁ ነው እኔ 5 አንቀጽ ላድርገውና 5000 ይሸልመኝ ማለት ነው ለማንኛውም ይሄንን አንቀጽ ለምን እንደምወደው ይሄንን ምዕራፍ ለምን እንደምወደው መጨረሻ ላይ እነግራችኋለሁ ማለት ነው እስኪ ልሞክር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سبح لله ما في السماوات وما في الأرض وهو العزيز الحكيم يا أيها الذين آمنوا لم تقولون ما لا تفعلون كبر مقتا عند الله أن تقولون ما لا تفعلون إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص وإذ قال عيسى لقومه يا قوم لم تعزونني وقد تعلمون إني رسول الله إليكم فلما ذاغوا أذاغ الله قلوبهم والله لا يهدي القوم الفاسقين صدق الله الحق እና ያው ከተሳሳትኩኝ አርሙኝ ያው ሐፊዝ አይደለሁም በነዝር ነው የምቀራው ይሄንን ምዕራፍ ለምንድን ነው የምወደው ካላችሁኝ በአሁን ዘመን እንደውም ከረሱል ጊዜ እንደውም በአሁን ዘመን እንደዚህ አይነት ሰዎችን ይበዛሉ በቃ እናግዛለን እኛ አለንልሽ እንደዚህ ይባልና ልክ ውጥቀታችን ሲረዱ ችግራችን ሲያውቁ በቃ ባይተዋርነታችንን ሲረዱ ጥለውን ይሄዳሉ ገንዘብ ባለሳት እፍፍፍፍፍፍ ይሉልና ልክ ገንዘባችን እንዳለቀ ሲያውቁ ጥለውን ይሄዳሉ ጤና እያለን በጉልበታችን እንደምናገለግላቸው በጥቅም በብዙ ነገር እንደምንጠቅማቸው ሲያውቁ የተጠጉን ሰዎች ጉልበታችን ጤናችን ማንነታችን ሲከዳን ይከዱናል ልክ ይህንን አያ ያወረደው ረሱል ሰለላሁ ዐለይሂ ወሰለም በነበሩ ጊዜ ያው ሁሉም ቁርአን ያወረደው በዛን ጊዜ ነው ይህንን ምዕራፍ ያወረደው ደግሞ እንትኖች በተከታዮቻቸው በቃ ፊሰብሊላ እንወጣለን እንዲሁም ደግሞ በቃ ለጦርነት እንገጥማለን ምናምን ብለው ወኔ ሰጥቷቸው ልክ ጦርነቱ ሊጀመር ሲል ያ ሁሉ ወኔ የሰጧቸው ከኋላ የነበሩት ተከታዮች መሸሽ መክዳት ወደ ኋላ ማፈግፈግ ይጀምራሉ ማለት ነው ከዛም በኋላ ይህንን አያ ይወርዳል ማለት ነው አላህ ያው ሁሉም ነገር ያያል ይሰማል ይመለከታል እኛ እንደሚያየን እንደሚመለከተን እንደሚሰማን እርግጠኛ የቂን ስንሆን አላህ የእውነትም ያየናል ማለት ነው ከዛ ምን ብሎ እንትን ይላል ቁጥር 1 በሰማያትም ውስጥ ያሉት በምድርም ውስጥ ያሉት ሁሉ አላህን አሞገሱ እርሱም አሸናፊ ጥበበኛ ነው ብሎ
ይሄንን ይነግራቸዋል ማለት ነው። ከዛም በኋላ ቁጥር 2 አንቀጽ ላይ ሲሄዱ ደግሞ በጣም አላህ እነሱ ላይ እንደተቆጣ ሲናገር ያ አዩሀ الذين آمنوا لم تقولون ما لا تفعلون እናንተ ያመናችሁ ሰዎች ሆይ የማትሰሩትን ነገር ለምን ትናገራላችሁ ብሎ ይገስጻቸዋል። ከዛም በኋላ ደግሞ እንደዚህ ከገሰጻቸው በኋላ ደግሞ ዝም አላለም። ምን አለ? በሶስተኛው ቁጥር ላይ የማትሰሩትን ነገር በመናገራችሁ አላህ ዘንድ ምን አለ? መጠላቱን ገዘፈ ብሎ ይነግራቸዋል ማለት ነው። አላበቃም። ከዛም በኋላ ደግሞ በአራተኛ ቁጥር ላይ ደግሞ ቢሰሩት አላህ ደስተኛ እንደሆነ ወይም ደግሞ አላህ በእነሱ ላይ እንደሚደሰት ሲነግራቸው ደግሞ አላህ እነዚያም እርሱ ልክ እንደ ምንድን ነው እንደ ተሰናዳ ግንብ የተሰለፉ ሆነው በመንገዱ ላይ መንገድ ማለት ሃይማኖት በቃ ምንም ነገር ይሁን ጂሃድ ማለት ነው የሚጋደሉን ሰዎች ይወዳል ወይም ደግሞ እንደሚወድ ይነግራቸዋል ማለት ነው። ከዛም አከታትሎ በአምስተኛው ቁጥር ላይ አላህ ምን ይላል? አላህ አልኩኝ እንደዚህ አስቸጋሪ ሰዎችን እንደነበሩ ወይም ደግሞ እያወቁ ያጠፉ እንደነበረ ለማስመልከት ነቢዩላህ ኢሳ ሰላም በርሳቸው ላይ ይውረድ አመፀኞች ህዝቦች ከአመፀኞችም አመፀኞች በጣም ነብይነታቸውን በቃ የተፈታተኑ ነብይ ከሆንክ ማድረግ የማይችሉትን ነገር አድርጉ እያሉ የሚፈታተኗቸው ሰዎች እንደነበሩና ነቢዩላህ ሙሳ ደግሞ ለምን ታስቸግሩኛላችሁ? ለምን ታምጹኛላችሁ? እኔ እኮ የአላህ መልእክተኛ ነኝ ብለው እንደሚናገሩ እንደሚነግሯቸው እንደነበረ ይነግረን። ብቻ በእያንዳንዱ ምዕራፍ ላይ ለኛ ጥንካሬ፣ ለኛ ወኔ፣ ለኛ ጀግንነት፣ ለኛ ማንነት እኛን ቀጥ ብለን እንድንቆም በጣም የሚነግሩን ደስ የሚሉ ያው ሁሉም ሰው ከቁርአን ምዕራፍ የሚወደው ምዕራፎች አሉ። እኔ ደግሞ ዩሱፍ ሱረቱል ዩሱፍ እና ሱረቱል ሶፍን በጣም ነው የምወዳቸው ማለት ነው። አመሰግናለሁ።